እንዲሁ ቀጠረን ከረገጥን በኋላ ሰብስክራይብ ለር እያረጋችሁ አዳምጡኝ። ገበሬ ዝናብ ወይ ፀሐይ ይዞ ያደረ ኮዳ ማጽዳት አለብን። ውይ የዛሬው ሌሊት ከምኔው ነጋ። እሺ እንነሳ እንጂ እንዴት ይሆናል? እንደ ተደባበርን ተነሳን፣ ለበስን። ያው መጀመሪያ በሰውነታችን ስናጣራ ያደርነውን ይህን ያደረ ኮዳ ማጽዳት አለብን። እንዲሁ አጠዳን። ደግሞ ወገቤን ልፈትሽ ፈልጌ ነበር፣ ግን ጅቡ ገና አልሄደ እንደሆነስ ብዬ አስቤ ፈራሁ። ቀጥሎ በደንብ ታጠብን እስክንነቃ ድረስ። ይኸው እንደ አቅሜ ትንሽዬ ጸሎት ቢጤ ጸለይኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመስገን በሰላም ያሳደርከኝ አምላክ ተመስገን። ፈጣሪ ኢየሱስ ክርስቶስ ሆይ ቀኑን አማን አድርግልን። እስኪ ይህንን የሀገራችን ያለውን ጦርነት በቃ በለን፣ የተጫነውን ሰራዊት ለሀገሩ አብቃልን። አሜን። በሰላም አውለኝ ብዬ እስኪ ከብት እናስወጣ። ከማስወጣት በፊት ጭድ መጣል አለ። ሄድን ወደ ጭዳችን፣ ጭዳችንን ሞሸሽን አመጣን። እንዲሁ ጭዳችንን ጥለን ከብቶችን ወደ ማስወጣት ሄድኩ። ደግሞ እንደተደናበርኩ በማይከፍተው ቁልፍ እታገላለሁ። አይ ወይኔ ጌታ! በማለዳው ልደናገር። እንዲሁ ካስወጣን በኋላ በጎች አሉ፣ ደግሞ እነሱን እናስወጣ አልኩና የሚቀሩትን ሳስቀር ይህ ሙክት ሊያንገራገረኝ አሰበ። አስቀረን፣ ደነብን። እንዲሁ የገበሬ መሳሪያችንን እናወጣ። እንዲሁ ቀጠረን ከረገጥን በኋላ ይኸው እንግዲህ ወደ እርሻ። ውይ ይችን የምታምር እግር ከጫማችን ካራገፍን በኋላ ውይ ክርስሳሴው! ውይ ይህኔ የት ብሆን ብዬ አሰብኩ። እስኪ ኮሜንት ላይ ጣፉልኝ። ለማንኛውም ወደ ማናው መሬት እየሄድን ነው። ቀኑም እንደደበረው እኛም እንደተባበር ነው ሄድን ወደ እርሻችን። በነገራችን ላይ ይህ ሀገር ጉዳልማ ይባላል ስሙ። የው ለምን ጉዳልማ እንደተባለ እነግራችኋለሁ። የው በድሮ ጊዜ በቅሎ ወልዳ ነው ጉድ ነው። ይሄማ ጉድ ለማ ከሚለው ቃል ነው የመጣው ጉዳልማ አሉት። ደግሞ ይሄ የምታዩት ታች ሀገር ድረስ የጉዳልማ ነው። እንግዲህ ገበሬ ይህ የምታዩትን ደመና ከዝናብ ከልፋት ጋር የመዳበሪያንም ችግር አንድ ኩንታል ጤፍ ከአንድ ኩንታል መዳበሪያ በማያመጣበት ዘመን ሁሉን ችግር ተቋቁሞ ነው እንግዲህ ሙሉ የኢትዮጵያን ሕዝብ የሚያስተዳድር ብል እየዋሸሁ አይደለም። እንደዛ ነው። ደግሞ 85% ገበሬ አይደል? እየወረድን ወደ መሬታችን ይህ የምታዩት ጉም ወደ እኛ እየመጣ ነው። እንዲሁ ይህን ጉም ዝናብ ወይ ፀሐይ ይዞ ይመጣል። ቆይ ግን ዛሬ ምን ይዞ ይመጣ እያልኩ ተያይዘን ወደ እርሻችን ወረድን፣ ደረስን። የው እንዲሁ ስንሰነጥቀው ዋልን። ቀኑም ተደባልቆ ዋለ ጣይ ከደመና። ከዛን ምሳ ደረሰ። እንጀራ ከጠላ አደባለኩት። እንጀራ ጠላ በላን። የው ከዚህ ወደዚህ በሰላም አሸጋገርን። ይህ የምታዩትን መሬት ቀጥሎ ይህ የምታዩትን መሬት በሶስት ማጅ ጨረስን። ወደ ሌላ ቦታ ሄድን፣ ደረስን። እንዲሁ አረስን። የውሙ ያለ ገበሬ ምኑን ልንገራችሁ ለእናንተ አሳይ ብዬ እንዲሁ እሞናሞናለሁ ስራዬን ትቼ። ውይ ባጭሩ ውሏችን በዚህ ቀጥሏል። አንድ ግጥም ልበል እስኪ አዳምጡት። ፎሎ፣ ላይክ፣ ሰብስክራይብ። ለካ ዩቲዩብ ላይ አይደላችሁም። ውይ ካሰባችሁ ትሄዳላችሁ። ሼር እያረጋችሁ አዳምጡኝ። ገበሬና በሬ ቢጠሉም አይበጅ፣ ምንም እንኳ ቢበጅ ጤፍ እንጀራ ጠልቶ ለሚኖር ነው እንጂ። እንዲሁ ላለው ገበሬ ይገባዋል እኮ ፎሎ፣ ላይክ፣ ሼር። እሺ ስላዳመጣችሁኝ አመሰግናለሁ። ቀጥሎ ወደ ቤታችን 11 ሰዓት አካባቢ ተመለስን። ደከመን። እንዲሁ የዛሬው የውሎ ቭሎግ ይህን ይመስል ነበር።
እንድ ደግሞ ከፈለጋችሁ 2000 ላይክ እፈልጋለሁ። ያው የዘንድሮውን የዘመኑን ቻሌንጅ ልቀላቀል ብዬ ነው። አድርሱልኝ። ባይ ባይ።